ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር ማክሰኞ ሐምሌ 28 ቀን 2018 ዓ.ም ሶስተኛ መደበኛ አጠቃላይ ጉባኤውን አካሄደ። በጉባኤው ላይ ከንፋስ ስልክ ላፍቶ ክፍለ ከተማ ህብረት ሥራ ማህበራት ማደራጃ ጽሕፈት ቤት ኃላፊዎች፣ የህብረት ሥራ ማህበሩ የቦርድ ሰብሳቢ፣ የቦርድ አመራሮች እንዲሁም አባላት የተገኙ ሲሆን የህብረት ሥራ ማህበሩ የ2018 ዓ.ም የሥራ አፈጻጸም እና የኦዲት ሪፖርት እንዲሁም የ2019 ዓ.ም የሥራ ዕቅድ ቀርቧል። የመክፈቻ ንግግር ያደረጉት የህብረት ሥራ ማህበሩ ቦርድ ሰብሳቢ ወይዘሮ ዙፋን ጋሻው ህብረት ሥራ ማህበሩ ከፍተኛ ቁጠባ ያሰባሰበው እንዲሁም የብድር ማሰራጨት የቻለው በአባላቱ በአመራሩና በሰራተኞቹ ጠንካራ የሥራ ባህል መሆኑን ጠቅሰው ለተመዘገበው ውጤት አስተዋጽኦ ላደረጉ ሁሉም አካላት ምስጋና አቅርበዋል። አክለውም የህብረት ሥራ ማህበር የዓለም አቀፉ ህብረት ሥራ ማህበር ጥምረት ICA አባል መሆኑ ተመላክቷል። እንዲሁም ከ19.9 ሚሊዮን ብር በላይ የተጣራ ትርፍ ማግኘት የቻለ ሲሆን የህብረት ሥራ ማህበሩ አባላት የተገኘው ትርፍ የማህበሩን ካፒታል ለማሳደግ እንዲውል በሙሉ ድምጽ ወስነዋል። ከአዲስ አበባ ቁጠባና ብድር ህብረት ሥራ ፌዴሬሽን የተገኙት ኦዲተር በበኩላቸው የ2018 ዓመተ ምህረት የኦዲትን ሪፖርት ያቀረቡ ሲሆን በአጠቃላይ ህብረት ሥራ ማህበሩ ጠንካራ አፈጻጸም ያለውና ጉልህ የሚባል የኦዲት ግኝት ያላገኙ መሆኑን በመግለጽ ያላቸውን ሙያዊ አስተያየት ሰጥተዋል። ጠቅላላ ጉባኤውም የኦዲት ሪፖርቱን አጽድቋል። የ2019 ዓመተ ምህረት የሥራ ዕቅድ በተቋሙ ምክትል ሥራ አስኪያጅ ኦፕሬሽን የቀረበ ሲሆን በአባላት ቁጥር መጨመር፣ በቁጠባ ማሰባሰብና የብድር አቅርቦት ረገድ ከ2018 ዓ.ም የተሻለ አፈጻጸም ለማስመዝገብና ተቋሙ እንደ ሀገር ብሎም በአፍሪካ ደረጃ ተምሳሌት የሚሆን የህብረት ሥራ ማህበር ለመሆን ጠንክሮ እንደሚሰራ ገልጸዋል። ከንፋስ ስልክ ላፍቶ ክፍለ ከተማ ህብረት ሥራ ማህበራት ማደራጃ የተገኙት ወይዘሮ ታገኝ በበኩላቸው ሄኖሲስ ስኬታማ የሚባል አፈጻጸም ያለው ህብረት ሥራ ማህበር መሆኑን ገልጸው ያስመዘገበውን ስኬት በተሻለ ደረጃ እንዲያስቀጥል አሳስበዋል። የህብረት ሥራ ማህበሩ መስራችና ዋና ስራ አስኪያጅ አቶ አፈሮም ገብረሃን በበኩላቸው ሄኖሲስ ለደረሰበት ስኬትና ውጤት ሁሉም ባለድርሻ አካላት በማመስገን ለበለጠ ውጤትና ስኬት ማህበሩ ጠንክሮ እንደሚሰራ በመግለጽ የጋራ ፎቶ መርሃ ግብር በማከናወን ጠቅላላ ጉባኤው ተጠናቋል።